ጥልቅ ነበረ። ክቡር አባታችን የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ መምህራን ቤተ ክርስቲያን ሁላችሁ በየደረጃችሁ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ የሰንበት ትምህርት ቤት ደቀ መዛሙርት የእግዚአብሔርን ቸርነትና መግቦት ሽታችሁ ከሩቅም ከቅርብም የተሰበሰባችሁ ኦርቶዶክሳውያን ቤተሰቦቻችን፣ ምእመናንና ምእመናት ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያም ፍቅሯን በልቡናችን እግዚአብሔር አምላካችን ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ እግዚአብሔርን ቃል እንማለን። የምንማርበት የትምህርታችን ርዕስ ውሃውም ጥልቅ ነበረ በሚል ይሆን። የዚህ ትምህርት መሰረታዊ ዓላማ የቤተ ክርስቲያን ጉዞ በሰው ሕሊና ከመታሰብ በላይ ሆነ፣ በፍጡራን አእምሮ ከመመርመር በላይ ሆነ፣ መዳረሻው የሚታወቅ ግን ደግሞ ረቂቅ ክብርን የተሞላ ታላቅ መንገድ መሆኑን ማሳየት ነው። ቃሉን በትንቢተ ሕዝቅኤል ምዕራፍ 47 ቁጥር 5 ላይ እናገኘዋለን። ነቢዩ ሕዝቅኤል እስራኤላውያን በባቢሎን ምርኮ በነበሩ ጊዜ የተነሳ ነቢይ ነው። በዚያ በባቢሎን ምርኮ የወደቁ እስራኤላውያን ተስፋ እንዳላቸው እግዚአብሔር ወደ ክብራቸው እንደሚመልሳቸው የወደቁበትን ዓለም የደረሰባቸውን መከራ እየረሱ የእግዚአብሔርን ማዳን ማየት እንዲችሉ አጽናኝ ሆኖ ወደ ባቢሎን የተላከ ነቢይ ነው። የትንቢተ ሕዝቅኤልን ስንመለከት መጽሐፉ በአጠቃላይ ምንም በብሉይ ኪዳን ላይ ተመስርቶ የተነገረ ትንቢት ቢሆንም ረቂቅ የሆነ በአዲስ ኪዳን ሕይወት ውስጥ ቤተ ክርስቲያንን የክርስቲያኖችን ሕይወት ማሳየት የሚችል በጣም ጥልቅ የሆነ ምስጢር ያዘለ መጽሐፍ ነው። ይህ መጽሐፍ ነፃነትን፣ እረፍትን የሚያሳይ የትንቢት መጽሐፍ ነው። ቤተ ክርስቲያን አጽናኝ ናት። ነገን የምታሳይ ናት። ተስፋ የምትሰብክ ናት። በዓለማችን በሚደርሱብን ሰቆቃዎች፣ መከራዎች፣ ችግሮች፣ ማህበራዊ ቀውስ ሊሆን ይችላል፣ ፖለቲካዊ ቀውስ ሊሆን ይችላል፣ ኢኮኖሚያዊ ቀውስ ሊሆን ይችላል። በተለያዩ ምክንያቶች ያጎሳቆለችንን ዓለም የምንዘነጋባት መጠለያችን ቤተ ክርስቲያን ናት። በቤተ ክርስቲያን ውስጥ የሚሰማው ተስፋ ነው። በቤተ ክርስቲያን ውስጥ የሚሰማው ሰማያዊ ደስታ ነው። በቤተ ክርስቲያን ውስጥ ጭንቀት አይሰማም። በቤተ ክርስቲያን ውስጥ ሰቆቃ አይሰማም። በቤተ ክርስቲያን ውስጥ ተግሳጽ ሊኖር ይችላል እንጂ ምዕመናን በተስፋ በልጽገው እግዚአብሔርን ተስፋ አድርገው ዓለም የምታመጣባቸውን ችግር በሙሉ መቋቋም የሚችሉበትን ኃይል ነው ቤተ ክርስቲያን ለምዕመናን የምትሰጣቸው። ሕዝቅኤል የሚያሳየን ይህንን ነው። በባቢሎን ወድቀው የነበሩ እስራኤላውያን
አንድ ቀን የእግዚአብሔር ማዳን እንደሚጎበኛቸው፣ አንድ ቀን ከዚህ ሰቆቃ ውስጥ ነፃ የሚያወጣቸው አምላክ ኃይሉን እንደሚገልጥላቸው ይህንን ተስፋ አድርገው እንደ ማስታገሻ የእግዚአብሔርን ማዳን እንዲጠብቁ የእርሱን ማዳን ከማሰብ የተነሳ በዚህ በባቢሎን ውስጥ የገጠማቸውን ችግር፣ በባቢሎን በአረማውያን የገጠማቸውን መከራ፣ ሰቆቃ በእግዚአብሔር ማዳን ተክተው ማሰብ እንዲችሉ የተላከ ነቢይ ነው ሕዝቅኤል። የስሙም ትርጉም እግዚአብሔር ብርታትን ይሰጣል የሚል ነው። ብርቱ ነው። እግዚአብሔር ሰዎችን ለአገልግሎት ሲጠራ፣ ለክብር ሲጠራ ኃይል ይሰጣቸዋል፣ ስልጣን ይሰጣቸዋል። ተልእኳቸውን መፈጸም የሚችሉበት፣ ጉዞአቸውን መፈጸም የሚችሉበት፣ መዳረሻቸውን ማግኘት የሚችሉበት ኃይል ይሰጣል እግዚአብሔር። ለመቀበል የተዘጋጀን ከሆንን እኛ የእግዚአብሔርን ኃይል ለመቀበል የተዘጋጀን ከሆን ዛሬ በዚህ በሕዝቅኤል መጽሐፍ ውስጥ የምናያቸው እንደዚሁ ደረቁን ስናነበው ትርጉም የማይሰጡ የሚመስሉ ግን ደግሞ በውስጣቸው የተሸከሙትን የእግዚአብሔርን ጸጋ፣ እግዚአብሔር ለእኛ ምን ያስባል፣ እግዚአብሔር እኛን የት እንድንደርስ ይፈልጋል፣ ምንድነው እግዚአብሔር ከኛ ጋር ያለው ግንኙነት፣ በዚህ ቦታ እግዚአብሔር የሰበሰበን ለምንድን ነው፣ ምን እንድናደርግለት ነው፣ የት እንድንደርስለት ነው፣ የእግዚአብሔር ፈቃድ የሚታይበት ሐሳብ ነው የምናነሳው። ክርስቲያኖች አንድ ነገር አደራላችኋለሁ። የእግዚአብሔርን ቃል በልማድ ከመስማት ከዚህ በጣም መጠንቀቅ ይኖርብናል። እግዚአብሔር ዛሬ ለኔ ምንድነው የሚነግረኝ? እግዚአብሔር ዛሬ በቤተ ክርስቲያን በኩል ለኔ የሚያስተላልፈው መልእክት ምንድነው ብለን እንዲህ ባለ ስሜት ነው የእግዚአብሔርን ቃል መስማት የሚጠበቅብን። ከልማድ ወጥተን መስማት፣ ያለዚያ መዳረሻችንን አናውቀው፣ ያለዚያ የተጠራንበትን ዓላማ አናውቀው። ኦርቶዶክሳዊው መንገድ ክርስቲያኖች የእግዚአብሔርን ሐሳብ የምንሰማው ከቤተ ክርስቲያን እንደሆነ ነው የሚነግረን። ከግለሰብ የሚፈስ አዲስ ጸጋ የለም። ከግለሰብ የሚመጣ አዲስ ምስጢር የለም። የሚነግረን እግዚአብሔር ማንም ይቁም፣ ቄስ ገሌም ይቁም፣ አባ ገሌም ይቁም፣ ዲያቆን ገሌም ይቁም፣ እግዚአብሔር ለእኛ መልእክቱን የሚሰጠን በቤተ ክርስቲያን በኩል ነው። በቤተ ክርስቲያን በኩል የሚሰጠን ሐሳብ ለሕይወታችን የሚሆን ሐሳብ ነው። የግለሰብ ስሜት የሌለው ነው። የግለሰብ ፍላጎት የሌለው ነው። የእግዚአብሔርን ፈቃድ በትክክል የምናገኝበትን ምስጢር ነው የምንሰማው። ክርስቲያኖች ለዚህ ተዘጋጅተናል ወይ? ወንጌል ስትሰሙ ተዘጋጅታችሁ መስማት ይጠበቅባችኋል። በቅዳሴያችን ሁልጊዜ ወንጌል ሲነበብ አስተውላችሁ ከሆነ ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ይላል። ስለ ወንጌል ቅዱስ ጸልዩ። የመለኮት ሐሳብ ስለሆነ ቄሱ ከኪሱ የሚያወጣው ሐሳብ አይደለም። ከልቡ የሚያፈልቀው ሐሳብ አይደለም። የእግዚአብሔር ሐሳብ ነው። የእግዚአብሔር ፈቃድ ነው። ይሄንን ፈቃድ ለመስማት ጸልዩ። ሐሳቡ እንዲገባችሁ እንድትጨብጡ። እኛስ ይረሴን ድለዋን ለሰሚዐ ወንጌል ቅዱስ፣ ይህንን ታላቅና ቅዱስ የሆነ ወንጌል ለመስማት የበቃንና የተዘጋጀን ያደርገን ዘንድ እንለምነዋለን። አያችሁ፣ ለምን እንዲጠቀምብን እግዚአብሔር። ክርስቲያኖች አንድ ታላቅ አባት አባ ጴሜን ይባላል። ይህ አባት ምን ይላል? የሰው ትልቁ ውድቀት ፈቃዱ ከእግዚአብሔር ፈቃድ ጋር በተጋጨ ቀን ነው ይላል። ሌላ አይደለም። ይሄ በቀን የምንበድላቸው ሰዎች ሆነን የምንሰራቸው በደሎች አይደሉም። ከዚህ ከፍ ያለው በደል ሰው ከእግዚአብሔር ፈቃድ ጋር ፈቃዱ ሲጋጭ ነው። እግዚአብሔር ፈቃዳችንን ከፈቃዱ ጋር ያስማማልን። እንዲህ ባለ መንገድ ነው የምንሰማው። ጥቂት ጊዜ ወስደን የምንነጋገረው መጽሐፍ ቅዱሱን አነብላችሁና የምናነሳቸውን ሐሳቦች በአጭሩ ነግራቸዋለሁ። ከትንቢተ ሕዝቅኤል ምዕራፍ 47 ቁጥር 1 ጀምሮ እንዲህ ይላል።
ወደ መቅደሱ መዝጊያ መለሰኝ። እነሆም ውሃ ከቤቱ በስተ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበር። ውሃውም ከቤቱ ከቀኝ ወገን በታች በመሠዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ። በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ 1000 ክንድ ለካ። በውሃውም ውስጥ አሻገረኝ። ውሃውም እስከ ቁርጭምጭሚቴ ደረሰ። ደግሞም 1000 ለካ። በውሃውም ውስጥ አሻገረኝ። ውሃውም እስከ ጉልበቴ ደረሰ። ደግሞም 1000 ለካ። በውሃ ውስጥ አሻገረኝ። ውሃው እስከ ወገብ ደረሰ። ደግሞም 1000 ለካ። ልሻገረው የማልችለው ወንዝ ሆነ። ውሃውም ጥልቅ ነበረ፣ የሚዋኝበትም ውሃ ነበረ። ሰው ሊሻገረው የማይችለው ወንዝ ነበረ ይለናል። የሚገርም ነው። አንደኛ ውሃው አለ ጥልቅ ነው አለ። ሁለተኛ ውሃው ልሻገረው የማልችለው ነው አለ። ሶስተኛ ውሃው ደግሞ ሰው ሊዋኝበት የሚችለው ነው አለ። አራተኛ ሰው ራሱ ደግሞ ሊሻገረው የማይችለው ውሃ ነው ይላል። ስለዚህ ውሃ ነው የምናየው በዚህ ርዕስ ውስጥ በዚህ ምዕራፍ ውስጥ። አንደኛ ስለ ቅዱሱ ውሃ ራእይ ሕዝቅኤል ያየው ይሄ ራእይ ምንድን ነው? እሱን እናያለን። ሁለተኛ ስለ ውሃው መነሻ ስፍራ እናያለን። ሶስተኛ ስለ ውሃው መጠንና ጥልቀት እናያለን። አራተኛ ደግሞ ስለ ፈዋሽነቱ ስለ ውሃው እናያለን። አምስተኛ በውስጡ ስለሚበዙ ዓሦች። ወደ ታች ወደ ቁጥር 9 ስትደርሱ ይሄ ውሃ ፈሰሰና ይላል አንድ አረባን ወደሚባል ታላቅ ባህር ገባ፣ ባህሩንም ፈወሰው። ባህሩን ከፈወሰው በኋላ ብዙ ዓሦች በባህር ውስጥ ተገኙ ይለናል። ስለዚህ እናያለን። ከዚያ መጨረሻ ላይ በባህሩ ዳርቻ ስለበቀሉ ዛፎች ደግሞ እንመለከታለን። ምንድናቸው እነዚህ? ሕዝቅኤል አሁን ይህንን መጽሐፍ ስናነብ ስለሆነ አካባቢ ጂኦግራፊ የሚነግረን ነው የሚመስለው። የሆነ ንጹህ ውሃ የሚፈስበት አካባቢ ከውሃው የተነሳ ስለበረከቱ ዓሣዎች የሚያወራን ነው የሚመስለው። እዚያ ከውሃው የተነሳ በዳርቻው ላይ ስለበቀሉ እኛ እንደተጠለልንባቸው አይነት ዛፎች የሚያወራ ነው የሚመስለን። የዚህ መጽሐፍ ምስጢራዊ ፍቺ ምንድን ነው? ምንድን ነው? እያንዳንዱ የተነገረው ከኛ ህይወት ጋር ነው፣ ለኛ የተነገረ ነው። እያንዳንዱ እነዚህ መልእክቶች ሁሉ የሚያጠነጥኑት በእኛ ህይወት ውስጥ ነው። ክርስቲያኖች፣ ይሄ ውሃ መጀመሪያ ውሃው ሲፈስ መስዋዕቱን ነው ያጠበው። ሕዝቅኤል እንደተመለከተው ይሄ ውሃ የፈሰሰው ከመድረኩ በታች ነው ይላል። ከመቅደሱ ወደ ምስራቅ ወደሚመለከተው ወደ መቅደሱ በር ወሰደኝ። ውሃውም የሚፈሰው ከመቅደሱ መድረክ በታች ነበር ይላል። ከየት እንደፈለቀ ውሃውን አይቶታል። ውሃው የፈለቀበት ስፍራ ለሕዝቅኤል መዳረሻውን እንዲያውቅ እድል የሚሰጠው ነው። ይሄ ውሃ ምንድን ነው? ክርስቲያኖች፣ ይሄ ውሃ 3 ነገሮችን ነው የሚያሳየን። ባጭሩ ነው የምነግራችሁ። የመጀመሪያው ይሄ ውሃ የእግዚአብሔር ቃል ነው፣ እግዚአብሔር የሰጠን የህይወት ቃል። ሁለተኛው ይሄ ውሃ የቤተ ክርስቲያን ህይወት ነው። ሶስተኛው ይሄ ውሃ የእግዚአብሔር ጸጋ ነው። እነዚህ 3 ነጥቦች ነው የምናየው። ውሃው የፈሰሰው ከመድረኩ በታች ነው። ሕዝቅኤል ውሃውን ለመከተል ፍርሃት አልገባውም፣ ጥርጣሬ አልገባውም። የውሃውን መነሻ በትክክል አይቶታል። ክርስቲያኖች፣ እኛ ዛሬ የእግዚአብሔርን ቃል መነሻ በትክክል እናያለን። ማን እንደሚናገረን፣ ምን እንደሚናገረን፣ ወዴት እንደሚወስደን አጥርተን እንመለከታለን። ክርስቲያኖች፣ ብዙዎቻችን ያገኘነውን ነው የምንቀበለው። ብዙዎቻችን ያገኘነውን ነው የምናግበሰብሰው። የምንጎዳው ለዚህ ነው። በህይወት የምንጎዳው፣ በሃይማኖት የምንጎዳው ለዚህ ነው። መርጠን ስለማንሰማ ነው። እስቲ እኔ እናንተን አንድ ጥያቄ ልጠይቃችሁ። የምትጠጡትን ውሃ ጠምቷችሁ ውሃ ለመጠጣት ወደ ቧንቧ ተጠግታችሁ ውሃውን ቀርታችሁ እንዲህ በዓይናችሁ ሳትመለከቱ ትጠጡታላችሁ? ነገሩኝ። ዝም የሚል ሰው አልወደም። ነገሩኝ። ማስተምሮ ለእናንተ አይደለም። ስለዚህ መልሱልኛ። ትጠጡታላችሁ? አትጠጡም አይደለም? ለምንድን ነው የማትጠጡት? አዎ፣ ውሃው ቆሻሻ ሊኖረው ይችላል። ውሃ ስለሆነ ብቻ አንጠጣውም።
ውሃው ለባክቴሪያ ሊዳርገን ይችላል፣ ለህመም ሊዳርገን ይችላል፣ ባክቴሪያ ሊኖረው ይችላል። ያገኘነውን አንጠጣም። ታዲያ ሰው እንዴት ለስጋው እርካታ የሚጠጣውን ውሃ የዚህን ያክል ከተጠነቀቀለት ለነፍስ የሚጠጣውን ሰው እንዴት አይጠነቀቅም? ለዘላለም ሕይወት የሚጠጣው እንዴት አይጠነቀቅም? ሰው ያገኘውን እንዴት ይጠጣል? ሻይ እንዴት ይጠጣል? ለነፍሱ እርካታ ይሁን አይሁን ሳያረጋግጥ እንዴት ይጠጣል? ሕዝቅኤል አይቶታል። ውሃው የፈሰሰው ከመቅደሱ ነው። ከመቅደሱ መድረክ በታች ነው። ምንጩ ጋር አልደረሰም፣ ግን ከመድረኩ እንደሚፈልቅ አይቷል። ክርስቲያኖች እኛ የምንጠጣው ውሃ ከመቅደሱ የሚፈልቅ ነው። ቅድም እንደነገርኳችሁ ተስፋዬ የግሉን ሐሳብ ሊነግራችሁ አይመጣም። የግል ሐሳብ የለም። የግለሰቦች ሐሳብ የሚስተናገድበት አውደ ምሕረትም አይደለም። የቤተ ክርስቲያንን ሐሳብ የክርስቶስን ሐሳብ የምንሰማበት መድረክ ነው። መቅደሱ ማን ነው? ክርስቶስ። ከሱ የፈለቀ ነው። ሐዋርያት የተማሩት ትምህርት የሰሙት ቃል ከሱ ከልቡ የፈለቀ ንጹህ ትምህርት ነው። እንደ ባለስልጣን ያስተምር ነበር ተብሎ ነው የተጻፈለት። ዓለም እስኪደነቅ ይህ አዲስ ትምህርት ምንድን ነው እስኪል ድረስ የአባቱ ፈቃድ የሚፈጸምበትን ሐሳብ ነው ክርስቶስ ያስተማረው። ይሄ ንጹህ ትምህርት ነው። እውነተኛ ትምህርት ነው። የቤተ ክርስቲያን ትምህርቷ ይሄ ነው። ከክርስቶስ የሰማችው ነው። ሌላ ትምህርት የለም። አዲስ ትምህርት የለም። ከሳሾቻችን እንደሚሉን እንግዳ ትምህርት የላትም ቤተ ክርስቲያን። ከክርስቶስ የሰማችውን ነው የምታስተምረው። አስተውላችሁ ከሆነ ወንጌል ሲነበብ በቅዳሴ ጊዜ ቄሱ ወንጌሉን በእጁ ከፍ አድርጎት ይወጣል። አይታችሁታል? ቅዳሴ ላይ እስቲ የምታስቀድሱ እጃችሁን አሳዩ። የምታስቀድሱ አሳዩኝ። የጠየኳችሁ ክርስቲያን ነው የጠየቃችሁ አይደል? ክርስቲያኖች ናችሁ አይደል? የምታስቀድሱ አሳዩ። አውርዱ። እሺ ማታስቀድሱ ምን ነው? ሁለቱም ጋር የላችሁበትም ነው? ጥያቄው አልገባችሁ? ጥሩ። ግን ቅዳሴ ላይ የምታስቀድሱ ሰዎች አስተውላችሁ ከሆነ ካህኑ ወንጌሉን በእጁ ከፍ አድርጎ ይወጣል። ነዋ ወንጌለ መንግሥተ ሰማያት፣ የመንግሥተ ሰማያት ወንጌል እነሆ ይላል። የእሱ ሐሳብ አይደለም። የመንግሥተ ሰማያት ወንጌል ነው። ንጹሕ ወንጌል ነው። የክርስቶስ ሐሳብ ነው። ጨለማው የበራበት ነው። ሕይወት የተገኘበት ነው። የጠፋንን ዓለም ያገኘንበት ነው። ይህንን እውነተኛ ወንጌል ቤተ ክርስቲያን የተቀበለችው ከክርስቶስ ነው። ነፍቁ ቄስ ይቀበላል። መንግሥቶ ጽድቆ ዘአወፈየኒ አወፈይኩከ። ይሄንን የጽድቅ የእውነተኛ መንግሥት ወንጌል የተቀበልኩትን ሰጠው ብሎ ለዲያቆኑ ይሰጠዋል። የራሱ የለም። የአባ ገሌ መልእክት የለም። የመምህር ገሌ መልእክት የለም። ቤተ ክርስቲያን የማንን መልእክት ነው የምትሰጠን? የክርስቶስን። ከጎኑ ቤተ ክርስቲያን መቅደሱ አካሉ ናት። መቅደሱ ክርስቶስ ነው። ራሷ ነው እሱ። ጎኑን በተወጋ ጊዜ የፈለቀች ናት ቤተ ክርስቲያን። የምንጠጣው እሱን ነው፣ ንጹሕ ወንጌል። ይሄ ወንጌል የእግዚአብሔር ድምፅ ነው። ይሄ ወንጌል ከክርስቶስ የፈለቀ ነው። እውነተኛ ወንጌል ነው። መዳረሻው የሚታወቅ ወንጌል ነው። መዳረሻ ወንጌል ውሃው ሲፈልቅ መጀመሪያ ያጠጣው መሰዊያውን ነው። መሰዊያው መታጠብ አለበት። ንጹሕ መሆን አለበት መሰዊያው። ምንም የመቅደሱ መሰዊያ የብሉይ ኪዳኑ ቤተ መቅደስ መሰዊያ የአቶ ገሌና የወይዘሮ ገሌ በግ ቢታረድበትም ቅሉ ኦሪት መስዋዕተ ኦሪት ቢሰዋበትም ቅሉ ለእግዚአብሔር የሚቀርብ ስለሆነ መሰዊያው ይታጠባል፣ ንጹሕ ይሆናል። ክርስቲያኖች የታጠበው መሰዊያ ነው ሌሎችን ለማጠብ የሚበቃው። ሌሎችን የእያንዳንዳችን ልብ መሰዊያ ነው። መሰዊያ ጸሎቱን የምንሰዋበት፣ ምስጋናውን የምንሰዋበት። ግን ታጥቧል ወይ? ልባችን ታጥቧል ወይ? ነው በቆሸሸ ትሪ ነው ለእግዚአብሔር ዛሬም የምናቀርብለት? እናንተ አንድ ነገር ጠይቃችሁ ታውቃላችሁ? ሰው ቤት እንግድነት ተጠርታችሁ ሄዳችሁ ሰው ቤት እንግድነት ገብታችሁ የተቀበላችሁ ሰው ባልታጠበ ትሪ እንጀራ ቢያቀርብላችሁ ትበላላችሁ?
ነገሩኝ። ትበላላችሁ? ለምን? ቆሻሻ። አውስ እንግዳ ሆነን መተን ባያከብረን ነው እንጂ እንዴት በቆሻሻ ትሪ ያቀርበልናል አለ። ክርስቲያኖች የኛ ልብ ታጥቧል፣ ከጥላቻ ታጥቧል፣ ከኑፋቄ ታጥቧል ልባችን፣ ከጥርጣሬ ታጥቧል ልባችን። ባልታጠበ ልብ ነው ዛሬ የምናሸበሽብለት። ባልታጠበ ልብ ነው ዛሬ ለእግዚአብሔር መስዋዕት የምናቀርብለት። እግዚአብሔር የታጠበ ልብ ይፈልጋል። ንጹህ ልብ፣ ንጹህ ልብ። ከዚህ ዓለም የተለየ ልብ ይፈልጋል እግዚአብሔር። እንዲቀመጥበት ይፈልጋል። ለእርሱ የማይመቹትን እንግዶች ከልቡናችን ውስጥ እንድናስወግዳቸው ይፈልጋል እግዚአብሔር። በተግበሰበሰ ልብ ውስጥ አይቀመጥም ክርስቲያኖች። እግዚአብሔር ንጹህ ልብ ይፈልጋል። መሰዊያውን አጠበው። መሰዊያውን ካጠበው በኋላ መቅደሱን ዙሪያውን ነው መጀመሪያ ውሃውን ያጠበው በአራቱም አቅጣጫ። ይሄ የመጀመሪያው ከክርስቶስ የሰሙት ትምህርት መቅደሱና አካባቢው መታጠቡ የመጀመሪያው የቤተ ክርስቲያን ምሳሌ ነው። የክርስቶስን ቃል ከራሱ ከአፉ የሰማች እግሩን የተከተለች ቤተ ክርስቲያን፣ ድምፁን የሰማች ቤተ ክርስቲያን ቁጥሯ ትንሽ ነበረ፣ 120 ነበረ። 120 ቤተሰብ ክርስቶስ አስተምሮ አጽንቶ የሄደው 120 ነው። ና ኢየሩሳሌምና አካባቢውን የመጀመሪያው የእግዚአብሔር ቃል ኢየሩሳሌምና አካባቢውን ነው ያዳረሰው። መቅደሱ ታጠበ፣ አካባቢው ታጠበ። ንጹህ ከሆነ በኋላ በታጠበ ትሪ ንጹህ ወንጌል እንዲደርስ ለዓለም የጨለመው ዓለም እንዲበራ በዚህ ሕይወት ይሄ ውሃ ከፈለቀ በኋላ አለ ውሃውን አሳየኝ አለ። ከዚያ ወደ ምስራቅ አለ ውሃው ይጓዛል። የሚጓዝ ውሃ ነው፣ የሚቆም አይደለም። ሰውየው መጣና አለ 1000 ክንድ ለካ አለ። ስንት ሺህ? 1000 ክንድ ለካ አለ። ሰውየው የሚለው መልአኩን ነው። በሰው መልክ ስለሚገለጡ መላእክት ተልእኮውን በሚመስል መንገድ ስለሚመጡ የእግዚአብሔርን ሐሳብ ስለው ስለሚመጡ እንዲህ ባለ መንገድ ሰውየው አለ መልአኩ 1000 ለካ። ከዚያ ወደ ውሃ ውስጥ ና ተሻገር አለኝ። ውሃ ውስጥ ስገባ ውሃ ውስጥ ከቁርጭምጭሚት የደረሰ አለ። ቁርጭምጭሚት እዚያ ደረሰ። ይህች የመጀመሪያዋ ቤተክርስቲያን ሕይወት ምሳሌ ናት። ቁርጭምጭሚት እንደምታውቁት ታች ነው፣ እግራችን አጠገብ ነው ያለው። የመጀመሪያዋ ቤተክርስቲያን የእግዚአብሔርን ቃል የሰማችው ቤተክርስቲያን 120 ቤተሰብ ነበረች። ከዓለም በቁጥር በጣም ትንሽ ነበረች። ጣዖት የሚያመልከው ዓለም፣ የጨለመበት ዓለም ገዝፎ ይታይ ነበረ። ነገር ግን ክርስቶስ የዘራት ስንዴ ናት፣ እንድትበቅል የተዘራች ስንዴ፣ የማትቀጭጭ ስንዴ፣ እንክርዳድ የማያጠፋ ስንዴ። ይህች የመጀመሪያዋ ቤተ ክርስቲያን የመጀመሪያው ቃል ከክርስቶስ የተሰማው የደረሰው ለ120 ቤተሰብ ነው። ቁርጭምጭሚት ድረስ ያለው ውሃ የሚያሳየን ይሄን ነው፣ ለ120 ቤተሰብ። ከዚያ በኋላ እንደገና ሰውየው ለካ አለ 1000 ለካ። 1000 ከለካ በኋላ ተሻገር ተከተል አለኝ። ውሃውን ተከተልኩት አለ። ትከተለው 1000 ሲለቅ ከዛ ውሃው ጉልበት ድረስ ደረሳል። ጉልበት ድረስ የደረሰው ውሃ ደግሞ ክርስቲያኖች በቅዱስ እስጢፋኖስ በቅዱስ ጴጥሮስ ስብከት አማካኝነት ያመኑት 3000 ነፍሳት ምሳሌዎች ናቸው። በየዕለቱ ነፍስ ይጨምር ነበር። በየዕለቱ በአገልግሎታችን በቤተክርስቲያን አገልግሎት በየዕለቱ ዓላማው ይሄ ነው። እግዚአብሔር ይሄ ነው። እንደ ሴሪሞኒ እንደ ገበያ ቀን ወይም እንደ በዓል ወይም እንደ አንድ ወዳጃችሁ ሰርግ ዛሬ ብቻ ተገኝታችሁ በጉባኤ ነገ እግዚአብሔር እንቻው እንድትሉት አይደለም። የእግዚአብሔር ዓላማ ወዳጅ አይደለም። በቤቱ ተተክል እንድንቀር ነው። በሰማነው ቃል ከእርሱ ጋር መኖር እንድንችል ነው። ተመልከቱ፣ በጴጥሮስ ስብከት በበዓለ ሃምሳ በአንድ ቀን ስብከት 3000 ነፍሳት መጡ። 3000 የቤተክርስቲያን ሕይወት አደገ ከቁርጭምጭሚት ወደ ጉልበት። እንደገና 1000 ለካ አለ። 1000 ሲለካ ውሃውን ተከተልኩት አለ። እየተስማማው መጣ። ውሃው እያችሁ ንጹህ ነው። ዝም ብሎ ወራጅ ውሃ አይደለም። አንዳንድ ወንዝ አለ፣ የማዕት ወንዝ አለ፣ ድንገት የሚጎርፍ አለ፣ ቤት የሚነቅል አለ። ያው የጣለውን ግንድ መዳረሻ ወደማይታወቅ ቦታ እያላጋ የሚወስድ ውሃ አለ። የዚህ ውሃ መዳረሻ ግን የት እንደሆነ አውቆታል ሕዝቅኤል። የቤተ ክርስቲያናችሁን መዳረሻ ማወቅ አለባችሁ ክርስቲያኖች።
ማወቅ አለባችሁ። ከእንግዳ አይደለም መስማት ያለባችሁ፣ ከባዕዳን አይደለም መስማት ያለባችሁ፣ ከቤተ ክርስቲያን ነው መስማት ያለባችሁ፣ ከእናታችሁ ነው መስማት ያለባችሁ። የዚህ ዘመን ትልቁ ችግር ባዕዳንን መስማት ይወዳል። ለባዕዳን ጆሮ ክፍት ነው። ቤተክርስቲያን ይህን አለች ከማለት ይልቅ ፓስተር ገሌ እንዲህ ያለ ማለት ይቀለዋል። ለባዕዳን በሔዋን ላይ የተለኮሰ ክብሪት አልጠፋም። ዛሬም 7 ዓመት ካስተማራት ከእግዚአብሔር ይልቅ ዲያብሎስን ለማስተናገድ ቸኮለች ሔዋን። አያችሁ፣ ሕዝቅኤል በትክክል አውቆት እንደገና 1000 ለካና ተከተል ሲለኝ አለ። ተከተልኩት አለ። ውሃውን ስከተለው ውሃው ወገብ ድረስ ደረሳል። ወገብ ድረስ የደረሰው ውሃ ሰው ወገቡ ድረስ ውሃው ከደረሰ ከውሃ ውስጥ በቀላሉ መውጣት ይችላል? ይችላል? አይችልም። አይችልም። መዋኘት ካልቻለ በቀር በቀላሉ አይወጣም። ውሃው ጉልበት እያገኘ ይመጣል። ይሄ የቤተክርስቲያን ሕይወት ነው። የእግዚአብሔር ቃል ሕይወት ነው። በሰው ልጆች ላይ ጉልበት እያገኘ የመጣ ትውልድ እየማረከ የክርስቶስ መንግስት ባለቤቶች እያደረገ የመጣ ወገብ ድረስ የደረሰው ውሃ ደግሞ በቅዱስ እስጢፋኖስ አማካኝነት በእርሱ ሞትና በቅዱስ ያዕቆብ ሞት አማካኝነት የተሰደደችውና ከገሊላ የተሻገረችው ቤተክርስቲያን ምሳሌ የተሻገረችው ጉዞ የጀመረችው በገሊላ አውራጃ የተዳረሰችው በኢየሩሳሌም ተመስርታ በኢየሩሳሌም ተሰርታ ከዚያ በኋላ ግን ለሌላው ዓለም ብርሃን እየሆነች የወጣችው የእግዚአብሔር ቃል ወገብ ድረስ። ከዚያ እንደገና ለሰውየው 1000 ለካ አለ። 1000 ከዚያ በኋላ ልሻገረው የማልችለው ውሃ ገጠመኝ አለ። ውሃውም ጥልቅ ነበረ። ውሃውም ጥልቅ ነበረ በሉ። ውሃውም ጥልቅ ነበረ። ልሻገረው የማልችለው ውሃ ሆነ። ይሄ ደግሞ የእግዚአብሔር ቃል በመላው ዓለም መዳረሱን ነው። የቤተክርስቲያን ሕይወት በመላው ዓለም እኛ ያልጠበቅነው አካባቢ በሐዋርያት አማካኝነት ይገርማቸዋል። ሰው በላ የነበሩትን የእግዚአብሔር ቃል እየለወጠ የመንግስተ ሰማያት ዜጎች አድርጓል። ሰው በላ የነበሩትን ሰው እንደ በግ አርደው አጋድመው ይበሉ የነበሩ አጥማውያንን ሳይቀር የክርስቶስ መንግስት ባለቤቶች እንዲሆኑ አድርጓል የእግዚአብሔር ቃል። ክርስቲያኖች በዚህ በወልቂጤ ከተማ የእግዚአብሔር ቃል ቅድም መምህሩም ሲያስተምሩ እየሰማው ነበረ። እናንተ በእግዚአብሔር ቃል ስንት ጊዜ ተሰበከ፣ ግን የት ድረስ ደርሷል? ቃል እግዚአብሔሩ የት ደርሷል? ከኛ አልፎ ተሻግሮ ለሌላ ማድረስ ይቻላል? አቅም አግኝተናል ወይ? ይሄን ነው መጠየቅ ያለብን ክርስቲያኖች። ይሄን ነው። ያሳዝነኛል። እኔ የቤተክርስቲያን ሕይወት የክርስቲያኖች ሕይወት ያሳዝናል። አብዛኞቻችን ወንጌል አይደለም በጣም ሚናፍቀን ከአገልጋይ ጋር ፎቶ መነሳት ነው። ብዙዎቻችን ሚናፍቀን እንዴት እንደተጎዳን ተመልከቱ። እንዴት እንደተጎዳን። ፎቶ መነሳት ነውር ነው እያልኳቸው አይደለም። ዓላማችንን ግን አላወቅንም። ግባችንን ግን አላወቅንም። ለምን በአውደ ምሕረት ከአገልጋዮች ጋር እንደተገናኘን አልተረዳንም። አደገኛ ነው ይሄ። ቅዱስ ጳውሎስ የእግዚአብሔር ቃል በውስጣችሁ በሙላት ይኖርባችሁ ይላል። በሙላት ቆላስይስ መልእክት ምዕራፍ 3 ቁጥር 16 ተመልከቱ። በሙላት ይኖርባችሁ። የምንሰማው ቃል ለሌላ ማካፈል እንድንችል፣ ባል ለሚስቱ መንገር እንዲችል፣ ሚስት ለባሏ ማስረዳት እንድትችል፣ ቤተሰብ ለጎረቤቱ ማካፈል እንዲችል የእግዚአብሔር ቃል የምንማረው ለዚህ ነው። ለዚህ ነው ለሌላ ማድረስ እንድንችል የሰማነው ቃል እንዲዋሃደን። ይህ ቃል ውጤቱ መዳን ነው። ውጤቱ ፈውስ ነው። ውጤቱ ዘላለማዊ ሕይወት ነው። የተለየ ነው። ዓለምን አዳረሰ። ይሄ ኦርቶዶክሳዊ ወንጌል እኛ የጠበቅንበት ቦታ አይደለም። የማትጠብቁት አካባቢና ሀገር ክርስቲያኖች ይሄ እግዚአብሔር ቃል ደርሷል። ምክንያቱም የዘራው ክርስቶስ ስለሆነ፣ ንጹሕ ገበሬ ክርስቶስ የዘራው ነው። ዘር የማይቀጭጭበት አምላክ፣ ለሕይወት የሚሆንለት አምላክ፣ የዘላለምን ሕይወት ለእኛ የሰጠን፣ ከሞታችን ጋር ግብግብ የገጠመ አምላክ፣ ሞታችንን ወስዶ ሕይወት የሰጠን አምላክ እርሱ የዘራው ንጹሕ ዘር ነው። ንጹሕ ዘር። ሌላ ዘር አንፈልግም። በዚህ ዘር ውስጥ ማደግ ነው፣ መብቀል ነው፣ ባለፍሬ መሆን ነው።
የቤተክርስቲያን ይሄ የእግዚአብሔር ቃል ሁለተኛው የቤተክርስቲያን ሕይወት ነው ብያቸዋለሁ። ቤተክርስቲያን የክርስቶስ አካሉ ናት። ክርስቶስ የተዋሃዳት ራስ የሆነላት፣ እኛ ደግሞ በዚያ ውስጥ ያለን ብልቶች ነን። የመጀመሪያው ቁርጭምጭሚት ድረስ የደረሰው ያ የ120 ቤተሰብ ሕይወት ነው። ቤተክርስቲያን ናት ያቺ በማርቆስ እናት በማርያም ቤት የተለየች አዲስ መርከብ ውስጥ የገባች በክርስቶስ አዲስ የሆነ ማህበረሰብ ይሄ ሕይወት ነው። እንዴት ቤተክርስቲያን እያደገች እንደመጣች ተመልከቱ። ቅዱስ ያሬድ የነገረን ይሄን ነው። ቤተክርስቲያን ክርስቲያኖች ስሮቿ በምድር ቅርንጫፎቿ በሰማይ ነው። ቤተክርስቲያን በዚህ ምድር ብቻ ሳይሆን በሰማይ የምትገለጥ ያለች ናት። ሕያዊት ናት። ሞትን የምትሻገር ናት። ከክርስቶስ ጋር ተቀብራ አብራ የተነሳች ናት። ቤተክርስቲያን የቤተክርስቲያን ሕይወት ነው። ቤተክርስቲያን የሌለችበት ያልደረሰችበት የለም። ጥልቅ ነበረ፣ ውሃው ጥልቅ ነበር እንዳለ ከጠላት የተሰወረች ናት። ቤተክርስቲያን የተሰወረች ናት። በሚጠፋው በሚሞተው ሰማያት በሚሆነው ክርስቲያን እንደገና ደግሞ በሚፈርሰው መቅደስ ልክ ብቻ የምትታይ አይደለችም። ቤተክርስቲያን ጥልቅ ናት። ይህች ጥልቅ የሆነች ቤተክርስቲያን አረባን ወደሚባል ባህር አለ ውሃው ገባ አለ። ይሄ አረባን የተባለ ባህር ብዙ ምስራቃውያን ኦርቶዶክሳውያን ሲተረጉሙት ይሄ ባህር ሙት ባህር ነው ይላሉ። ሙት ባህር የሚባለውን አንዳንድ መተርጉማን ሲያስቀምጡ እግዚአብሔር ሰዶምና ገሞራ በሰዶማዊ ኃጢአት ስትያዝ በእሳት ዲን ሰዶምን ሲቀጣት ህዝቡ ከኃጢአታቸው ሲመለሱ ለምልክትነት ያረከሰው ባህር ነው። እንደ ሐውልት እንዲያዩት ይሄ ከዚህ የሞተ ሕይወት ራሳቸው እንዲጠብቁ ለምልክት ያ ባህር ነው ይላሉ። ያንን ባህር ተመልከቱ። ይህን አስተሳሰብ በንጹህ ቅዱስ በሆነ ቤተሰባዊ ሕይወት የምትፈውስ ቤተክርስቲያን፣ የምታክም ቤተክርስቲያን ወደዚህ ወንዝ ገባ። ወንዙን ሜዲትራኒያን ባህር የሚባለው ነው። ሙት ባህር የሚባለው በጣም ትልቅ ነው። ከመካከለኛው ምስራቅ ተነስቶ እዚህ ምዕራብ አፍሪካ ድረስ የሚመጣ ውሃ ነው። በጣም ትልቅ ግን ይገርማቸዋል። ውሃው ለመጠጥም አይሆንም፣ ለልብስ ማጠብም አይሆንም፣ ለምንም አይሆንም። ውሃው ለምንም በትምህርት ቤት ታውቃላችሁ፣ ተምራችሁታል። ሬድ ሲ የሚባለው ማለት ነው ሙት ባህር ሕይወት የለው እና ለሳሙና ምናምን መስሪያ ነው የሚጠቀሙበት። ይሄ ባህር ዓለም ነው፣ የሞተ ነው ያለ ክርስቶስ ዓለም። ሕይወት የለውም ዓለም። ክርስቶስ የሌለው ሕይወት ለሌላ አይተርፍም፣ ፍሬ አይኖረውም፣ የቀጨጨ ነው፣ አይጠቅምም። ቤተ ክርስቲያን የሌለው ሰው እንዲህ ነው። ክርስቲያኖች ቤተ ክርስቲያን ከልብ የወጣችበት ሰው የሞተ ነው በቁሙ። ለዚህ ነው አንድ ታላቅ አባት ቅዱስ ቆጵርያኖስ ይባላል፣ ቤተ ክርስቲያን እናቱ ያልሆነች እግዚአብሔር ፈጽሞ አባቱ ሊሆን አይችልም ይላል። አይችልም። ከልባችን ቤተ ክርስቲያን እንዳትወጣ ክርስቲያኖች፣ ከልባችን የምትፈውስ ናት ቤተ ክርስቲያን። ፈዋሽነቷ ከክርስቶስ የተነሳ ነው። ኃይሏ ከክርስቶስ የተነሳ ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ካንተ ከክርስቶስ የተነሳ የመኳንንት ቁጣ እንኳን በፊቴ እንደ ሸረሪት ድር ነው ይላል። እስቲ በሉት ይሄን ቃል ካንተ በሉ እስቲ። ከክርስቶስ የተነሳ የመኳንንት ቁጣ እንኳን በፊቴ እንደ ሸረሪት ድር ነው። የሸረሪት ድር ታውቃላችሁ አይደለም? ቤተክርስቲያን የነገስታት የመኳንንት ቁጣ እንኳን አላሸነፋት። ዓለምን ለመፈወስ ዓለምን የዘላለም ሕይወት ባለቤት ለማድረግ እኛ የተላክነው የተጠራ ነው። ለዚህ ነው ክርስቲያኖች ወደዚህ ሕይወት እንዲመጣ የሰው ልጅ የቤተክርስቲያን ሕይወት ነው። ያ ውሃ ተፈወሰ፣ ዓለም ነው። ክርስቶስን ይዛ የወጣች ቤተክርስቲያን ዓለሙን ፈወሰችው። ከጣዖት አምልኮ ፈወሰችው። ከነፍስ ድንቁርና ፈወሰችው። ዓለምን ቤተክርስቲያን የክርስቶስ አደረገችው። የክርስቶስ
ያ ባህር ከተፈወሰ በኋላ በውስጡ ብዙ አሶች ተገኙበት። አሶች በኋላ እንመጣበታለን እሱን። በዙሪያውም ደግሞ ብዙ ዛፎች በቀሉ አለ ሕዝቅኤል። ይሄ ቤተክርስቲያን ሕይወት ነው። የቤተክርስቲያን ሕይወት ነው። ባልጠበቃችሁት ሁኔታ ዛሬ በጣም ይገርማችኋል። ከኢትዮጵያ ብትወጡ ያልተጠበቁ አካባቢዎች እዚህ ሳውዝ አፍሪካ እንኳን ብትሄዱ ከ100,000 በላይ የሚሆኑ ሳውዝ አፍሪካውያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ተጠምቀው የክርስቶስ አባል ሆነዋል። የቤተክርስቲያን ሕይወት አይደክምም። በእኛ ልክ አይታይም። በኢትዮጵያውያን ሰነፍ አገልጋዮች ልክ አይታይም። የቤተክርስቲያን ሕይወት አይታይም። የምትራዘም ናት። የክርስቶስ አካሉ ናት። ስትራዘም ትኖራለች። እዚያ ውስጥ ነው። በዓለም ውስጥ የቤተክርስቲያንን ሕይወት ይዘን እንድንወጣ በሞተው ዓለም ውስጥ ትዝ ትለናለች ቤተክርስቲያን። እስቲ ክርስቲያኖች የቲክቶካችንን ያክል ትዝ ትለናለች። የቲክቶክ ያክል አሁን ሰው ቲክቶክ ላይ ከመደንዘዙ የተነሳ እንቅልፉን እንኳን ሲተኛ ቻርጅ ላይ ሰክቶት እንደዚህ ነው የሚተኛው። ይዞ ሰክረናል እኮ ደግሞ እንስቃለን። ሰው በሞት ይስቃል እንዴ? እየሞትን እንስቃለን። የሚገርም እኮ ነው። አለችው የቤተክርስቲያን ልባችን ውስጥ አለች። መቅደሱን ስናይ ብቻ ነው ትዝ የምትለን። ይዘናት ነው ወይ በልባችን የምንወጣው? ነጋዴዎች ይዛችኋት ነው ቤተክርስቲያንን የምትነግዱት? ተማሪዎች ቤተክርስቲያንን ይዛችኋት ነው የምትማሩት? ይዘናት ነው ወይ የምንማረው ቤተክርስቲያን? ልባችን ውስጥ ልትተከል ይገባል ቤተክርስቲያን። ክርስቲያኖች ልባችን ውስጥ የምንሰራው ህንፃ ቤተ መቅደስ ክርስቲያኖች ቤተክርስቲያን ልባችን ውስጥ እንድትሰራ ነው እንጂ ራሱ ክርስቶስ እንዲህ ብሏል፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። አንተ ውስጥ ቤተክርስቲያን ልትተከል ይገባታል። ይሄ ነው ህይወት። እያደገ የሚመጣ ጥልቅ ህይወት። ከቤተክርስቲያን ጋር ጥልቅ ትስስር ሊኖረን ይገባል። ጥልቅ ከልባችን ቤተክርስቲያንን የመውደድ ቤተክርስቲያንን በልባችን የመትከል። ወንጌል ስትሰሙ ክርስቲያኖች እግዚአብሔር ሆይ በዚህ እግዚአብሔር ቃል ቤተ ክርስቲያን አካልህ የምትሆን ቤተክርስቲያን በልቤ እንድትተከል እርዳኝ በሉት እግዚአብሔርን። እኛ እኮ ትልቁ ችግር ቤተክርስቲያን በልባችን እንድትተከል ስላልጋበዝናት ልባችን ውስጥ ስለሌለች ሌላ ቦታ ማንም ወንበዴ ወደ ፈለገበት ይወስደናል። እንደ ለቅሶ ቤት ንፍሮ እየዘገነ ወደ ፈለገበት። ጠንቋዩ ወደ ድንኳኑ ይከተናል። ፓስተሩ ወደ አዳራሹ ይከተናል። ለምን? የለችማ ልባችን ውስጥ ቤተክርስቲያን። እዚህ ስትኖር ነው፣ ልባችን ውስጥ ስትኖር ነው በቤተክርስቲያን መኖር የምንችለው። ልባችን ውስጥ የቤተክርስቲያን ህይወት ነው፣ ጥልቅ ነው። ወደዚህ ጥልቅ ህይወት መግባት። በባህር የበቀሉ አሶች ምንድን ናቸው? የተራቡት አሶች ምዕመናን ናቸው። አሳ የምዕመናን ምሳሌ ነው። አንድ ተርቱሊያን የተባለ ሊቅ እንዲህ ይላል፣ እኛ የውሃ ልጆች ነን ይላል። እስቲ በሉ እኛ በሉ እስቲ የውሃ ልጆች ነን በሉ። እኛ የውሃ ልጆች ነን አለና ደቀ መዛሙርቱንም ከአሳ አጥማጅነት የጠራቸው አለ እኛ የውሃ ልጆች ስለሆንን ነው፣ ያጠምዱን ዘንድ የተመቸ ይሆን ዘንድ ነው አለና እኛ የውሃ ልጆች ነን ስንል የጥምቀት ልጆች ነን ማለታችን ነው አለ። አሳዎች ነን፣ በጥምቀት ከክርስቶስ የተወለድን። አያችሁ፣ አሳ በበዛበት ባህር እንደምታውቁት አጥማጅ ይበዛል። ሌትና ወዴት እንደሚያጠምዱን መለየት አለብን። እኛ ለመንግስተ ሰማያት የምንጠመድ ነው መሆን ያለብን። በቤተ ክርስቲያን መረብነት የምንጠመድ ነው መሆን ያለብን። እዚህ ጥልቅ ውስጥ መግባት። ውሃው ጥልቅ ነበረ። ይሄ ውሃ የእግዚአብሔር ጸጋ ነው ብያቸዋለሁ። የእግዚአብሔር ጸጋ በእውቀት ይታያል፣ በህይወት ይታያል። ክርስቲያኖች እንደው በእግዚአብሔር ቃል እውቀት እንየው። የመጀመሪያው ውሃ ቁርጭምጭሚት ላይ ነው የደረሰው። ቁርጭምጭሚት ላይ የደረሰው ውሃ ቤተክርስቲያንን ከመሳለም የዘለለ የማያውቋት ሰዎች ህይወት ምሳሌ ነው። የብዙዎቻችን ህይወት ቁርጭምጭሚት ጋር ነው። ሁልጊዜ ቅድም
ሰምቻለሁ ሲናገሩ መምህሩ ሁል ጊዜ ጥያቄያችን ተመሳሳይ ነው። ከፍ ማለት አልቻለም። ቁርጭምጭሚት ጋር እንዴት ክርስቲያኑ ቁርጭምጭሚት ጋር የደረሰው ውሃ ያሰጥማል? ረግጦ ለመውጣት ቀላል ነው። የብዙዎቻችን እዚያ ጋር ነው። ዛሬም ጥያቄያችን ማርያም ታማልዳለች አታማልድም? ዛሬም የሚገርም ነው። ዛሬም ጥያቄያችን አሳ ይበላል አይበላም? ቁርጭምጭሚት ጋር የደረሰው ህይወት እንዲህ ነው። ከቁርጭምጭሚት ከፍ ያላለ የብዙዎቻችን ህይወት እንዲህ ነው። ብዙ ወጣቶች ቤተ ክርስቲያን ከሚያመሹ ይልቅ ወደ ቤተ ክርስቲያን መጥተው ተምረው እግዚአብሔርን ቃል ወደ ቤት ከሚሄዱ ይልቅ ድራፍት ቤት ማምሸት ደስ ይላቸዋል። አትብሉ አትጠጡ እያልኳቸው አይደለም፣ ግን እስቲ ዝም ብላችሁ አስቡት። ሰው በገዛ ገንዘቡ አንጀቱን አቃጥሎ ከዛ ጠዋት ሲነቃ አንጎቨር ምናምን ይዘዋል እና ቤተክርስቲያን ይመጣል። የት ነው የሚመጣው? ቤተክርስቲያን ጠበሉ ጋር ነው የሚመጣው። ምክንያቱም ጠበሉ ትንሽ ቀዝቀዝ ስለሚል ያቀዘቅዝለታል እዚህ ልቡ ላይ እና ገና ጠበል ጋር ነን። ይህ ቁርጭምጭሚት ነው። ወደ ውስጥ አልገባንም። ስለዚህ ማንም ሰው መጥቶ ቤተክርስቲያንን በዚያ ልክ ቢነግረን ባንወድቅ ነው የሚገርመው፣ ባንታለል ነው የሚገርመው። ባንታለል ቁርጭምጭሚት ጋር እግዚአብሔር ከዚህ ከፍ ያድርገን። ክርስቲያኖች ከዚህ ከፍ ለማለት ነው መትጋት ያለባችሁ። የምትሰሙት ቃል የእግዚአብሔር የነገር ሃይማኖት ዕውቀታችሁ ከቁርጭምጭሚት ከፍ እንዲል እስቲ እኔ አንድ ጥያቄ ልጠይቃችሁ። በሰንበት ጠዋት እሑድ ተአምረ ማርያም የሚነበበው ከቅዳሴ በፊት ነው በኋላ? እስቲ በኋላ የምትሉ እጃችሁን አውጡ። ከፍ እስቲ ለው ከፍ እሺ አውርዱ። በፊት የምትሉ አላችሁ? 1 2 3 4 5 ሰው አዛም አያት 6 7 ያስቀዳሹንም ቁጥር አወቅ ነው። የሚገርመው ምን መሰላችሁ? እንደው ተአምረ ማርያም እሺ ታው አርፍዳችሁ መታችሁ እንኳን በትክክል አንሰማም እንጂ ብንሰማ ከቅዳሴ በኋላ እንደማይነበብ በደንብ ይገባል ነበር። ብንሰማ ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው አይደለም ይለው የከበረ ገናና ነውና ወንዶችም ሴቶችም መስማትን አያስታጉሉ ይላል። ከዚያ ምን ይላል? ተአምሯን ሰምተው ስጋው ደሙ ተቀብለው ምኗን ሰምተው ከሰሙ በኋላ ምን ያደርጋሉ? እሺ በፊት ነው በኋላ? አያችሁ ቁርጭምጭሚት ላይ ነን። ለዚህ እኮ ነው ቤተክርስቲያን በተአምረ ማርያም ብቻ ነው የምታምነው ሲል አሜን ብለህ የምትሄደው አታውቃትም። የተጎዳ ነው። በዚህ ነው ከቁርጭምጭሚት ከፍ ነው ማለት ያለብን። ከፍ ተአምር እኮ መዳረሻ እኮ ነው፣ ዋና እኮ አይደለም እኮ ዋና አይደለም። ይሄ ውሃ እንደገና አለ ከቁርጭምጭሚት ሲደርስ አለ ና ተሻገር አለ። 1000 ለካ ሲሄድ ጉልበት ድረስ ደረሰ። ጉልበት ድረስ የደረሰው ውሃ ደግሞ ትንሽ ቢያንስ 5ቱን አዕማደ ምስጢራት መለየት የቻሉ ክርስቲያኖች 5ቱን ለይተናል። ትምህርቱን አይደለም እንደው ትምህርቱን አይደለም በስርዓት ራሱ እንደው 5ቱን አዕማደ ምስጢራት መዘርዘር የቻልን አለን። ሳናዛባ ወደዚህ ጉልበት መምጣት አለብን። የምንማረው ለዚህ ነው። ወንጌል ቀልድ አይደለም፣ ሴሪሞኒ አይደለም፣ ህይወት ነው። ህይወት ይሄ ሲገባን ነው ለክርስትና የማንቀበለው መከራ የማይኖረው። ከፍ ስንል ስናድግ እንደገና 1000 ለካ አለ። 1000 ለካ ውሃው ወገብ ድረስ ደረሰ። ወገብ ድረስ የደረሰው ውሃ ደግሞ ክርስቲያኖች የካህኑን ያክል ቢያንስ የካህኑን ያክል ነገር እግዚአብሔርን መረዳት የቻሉ ምዕመናን ምሳሌ። የካህኑ ምንድነው? ቅዳሴው እናውቀዋለን። ምንድነው ቅዳሴው? ገና የተጋቡ ደወል ተደውሎ እስከ እቱ በሰላም ያለው ጉዞ ወዴት ነው? እናውቀዋለን። አያችሁ፣ ይሄን ነው ማወቅ። ቤተክርስቲያንን በጥልቀት ማወቅ። በጥልቀት ለምን ሌሎች ስለኛ ቤተክርስቲያን የሚነግሩን ሰው እንዴት ስለ ቤቱ ከሌላ ይሰማል? አንድ ነገር ልንገራችሁ፣
ቤተክርስቲያንን በሚገባ የማያውቁ ምዕመናን ክርስቲያኖች ከብዙ ሴቶች መካከል እናታቸውን መለየት እንደማይችሉ ህፃናት ናቸው። እናቱን የማይለይ ህፃን አለ? የለም። ገና እንደተወለደ ወደ ጡቷ ስታስጠጋው ይጠባል። እናታችንን ወገብ ድረስ ከፍ እንጂማ ምን አጋፋን? ይኸው መምህራን እዚህ ያሉ አይደል እንዴ? በያለንበት አናስተምርም? ዓላማው እኮ እንደ አይነት ጉባኤ መዘጋጀት ዓላማው እኛ ትንሽ ከፍ ማለት እንድንችል ነው። ከፍ ማደግ፣ ከፍ ማለት በእውቀት ብቻ አይደለም፣ በህይወት ከፍ ማለት። የብዙዎቻችን ህይወት እኮ ገና ቁርጭምጭሚት ላይ ነው። ገና ንስሐ አባት አላችሁ የላችሁም ነው ገና አሁን ገና እና ንስሐ አባት ገና ቀስቀሳ ላይ ነን እኛ ምዕመናን። ንስሐ አባት ልክ እንደ ማርኬት እንደ ሱቅ በትክክል ግን የእግዚአብሔር ቃል ከገባ ከተረዳ ወገብ ድረስ ከደረሰን ያለ አባት አንኖርም፣ ብቻችንን አንኖርም፣ ያለ ንስሐ አንኖርም፣ በህይወት እየቀለድን አንኖርም። መዳረሻችን የት እንደሆነ ገብቶናል። አሁን ስላልገባን እኮ ነው የበዓል ክርስቲያን ሆነን የቀረ ነው። ይሄ ቁርጭምጭሚት ላይ ያለ ህይወት ነው። ከዚህ ማደግ ከፍ ማለት ክርስቲያኖች ይጠበቅብናል። ገና ቁርጭምጭሚት ላይ ነን። ስላላደግን በህይወት በቤተ ክርስቲያን በኩል የሚመጣ መከራ ሁሉ ውርደት ይመስለናል። መከራ ክብር እንኳን እንደሆነ አልተረዳንም። ለምን መሰላችሁ ያልተረዳነው? ሽንፈት እኛ የምናሸንፈው በሞት በኩል ነው። እኛ የምናሸንፈው በመሰደድ በኩል ነው። እኛ የምናሸንፈው ሰይፍ በመቀበል በኩል ነው። ይሄ ያልገባን እኮ ሽንፈት የመሰለን ክርስትናውን በባህል እያስኬድ ነው ስለኖርን ነው። በባህል በምቾት ሲመቸን በሁለተኛ ደረጃ ስላስቀመጥ ነው። ከጌጣጌጣችን ስላስበለጥ ነው። ታዲያ አንድ ሰው ሚዜ ለአንድ ጓደኛው ሲሆን ማተቡን የሚበጥስ ክርስቲያን እንዴት ሰማዕትነት ይገባዋል? እንዴት ይገባዋል? በመንፈሳዊ ህይወታቸው ማደግ አቅቷቸው ለፋሽን ብለው ክርስትናቸውን ወዲህ በል ዞር በል የሚሉ እህቶቻችን እንዴት ሰማዕትነት ሊገባቸው ይችላል? እንዴት ይችላል? ይሄ ጥልቅ ውስጥ የገቡ አባቶቻችን ይሄ ስለገባቸው ሞታቸው እንኳ መዳረሻው የት እንደሆነ ያውቃሉ። አያችሁ የት እንደሆነ። አንድ ታላቅ ሰማዕት በዘመነ ሰማዕታት የነበረ በዚህ በነ ቅዱስ ጊዮርጊስ ዘመን ስሙ ተዘንግቶኛል። በጣም የሚገርም ታሪክ አንብቤለታለሁ። አረማውያን ክርስቲያን ስለሆነ ብቻ ምስማር አግለው ሁለት አይኑን አወጡት። በጋለ ምስማር አስቡት። አይኑ መውጣቱ ብቻ አይደለም፣ በጋለ ምስማር ነው ያወጡት። ብረት ምስማር አግለው አይኑን ካወጡት በኋላ በህይወት መሰንበት የምትፈልግ ከሆነ ክርስቶስን ካደው አሉት። ካደው እና እናሰነብታለን አሉት። አይ አይንን አውጥታችሁታል፣ እንደጀመራችሁ ጨርሱኝ እንጂ እኔ ክርስቶስን አልክደው እና በሌሊት በሰይፍ ተቀጥቶ እንዲሞት ንጉሱ በየነበት ወሰነበት። ልክ ይህን ውሳኔ ሲሰማ ደቀ መዛሙርቱን ሰበሰባቸውና እንዲህ አለ፣ መረቃቸው። በሃይማኖት እንዲጸኑ ነገራቸውና በሉ እኔ ከእናንተ ጋር በዚህ ምድር ሳለሁ ምሳ በላው አለ። አሁን ግን ዛሬ በዚህች ሌሊት ከክርስቶስ ጋር ራት ልበላ ተዘጋጅቻለሁ። የት እንደሚሄድ ያውቃል። የት እንደምትሄድ ታውቃለህ ክርስቲያን ስለሆንክ። ይህን ነው ጥልቅ ውስጥ መግባት ያለብን። ይህ ሲገባን በምድራዊ ጉዳዮች ክርስቲያኖች አና ሚዛን ላይ አናስቀምጠውም። ክርስትናችንን አናስቀምጠው። በሚበላ በሚጠጣ አትሟገትም። ይሄ ቄሶች ጾም ነው እኔ ምን ያደርግልኝ አትልም። ስጋ አይደለም መብላት መጠጣት ሊደክምህ ይችላል ሲገባ በጥልቅ ክርስትናው። የገና ጾም እንትን እሑድ ይገባል ሰኞ ብለን የምንጨቃጨቀው ቁርጭምጭሚት ላይ ስላለን ነው ወዳጄ። አላደግንም። ያስጨንቀናል። ከመብል መለየታችን ያስጨንቀናል። ወደ ክርስቶስ እየሄድን እንደሆነ አይገባንም። አያችሁ አይገባንም። የመላእክትን ህይወት እየተለማመድን እንደሆነ አይገባንም። ይሄን ነው መልመድ ያለብን። የክርስትና ህይወት ጥልቅ ነው፣ ጥልቅ ነው። የምንማረው ህይወታችን ከአውደ ምሕረት መሻገር አለበት። ወደ ጸጋው ዙፋን
እንዴ ወዳጅ እግዚአብሔር በጥቅስ አይደለም የሚገባው፣ በጥቅስ አይደለም። እሱ ትንሽ ለምስክርነት የተጻፈ ነው። እግዚአብሔር የሚገባህ ክርስቲያን ከሆንክ ጥልቅ ህብረት ስታደርግ ነው፣ በቅዱስ ስጋው በክቡር ደሙ በኩል ጥልቅ ምስጢራትን በመፈጸም በኩል ጥልቅ ነው ህይወት። እኛ ከክርስቶስ ጋር በእግዚአብሔር ተሰውረናል ይላል ቅዱስ ጳውሎስ። ከዓለም የምንሰወርበት ጥልቅ ነው የማንያዝበት። እዚህ ጥልቅ ደረጃ ላይ እንደርስ የሞተችው ዓለም አታሸንፈንም። ይልቁን የሞተችውን ዓለም እናነሳታለን። በምን? በሃይማኖት። እንደቀደሙት አባቶቻችን በድን አስከሬን ባናነሳ ልቡ የሞተውን ወዳጅህን ታነሳዋለህ። አየህ፣ ለክርስቶስ ልቡ እምቢ ያለውን፣ ለቤተክርስቲያን ልቡ እምቢ ያለው ነው አንተ ስትነሳ። ይሄ የፈሰሰው ውሃ ባህሩን እንዳከመው እንደፈወሰው አንተ ፈዋሽ ትሆናለህ። አየህ፣ እዚህ ጥልቁ ስትደርስ አንተን አታለው እሱ ጫት ቤት አይከትም። አንተ ከጫት ቤት ወንድምህን ታወጣዋለህ ሲገባህ። አየህ፣ ሲገባህ እንዴ እዚህ ጥልቁ ውስጥ ደርሰናል። አንዳንድ ሰው ይጃጃላል ቲክቶክ ላይ ተቀምጦ። እኔ አሁን አንዳንድ ጊዜ ቅዳሜ ምናምን እንዲህ ማታ ዝም ብዬ ገባ ብዬ ሳይ ቅዳሜ ነው ለእሑድ 5 ሰዓት 6 ሰዓት ሰው አይተኛም። ምን አለበት መንፈሳዊ አይደለም ይላል። ይኸው ስለ ማርያም አማላጅነት ወዳጅ እሱ አይደለም። አንተ እዛ ላይ አምሽተህ ጠዋት በሰንበት አታስቀድስም፣ ተኝተሃል። ማርያም ምን ያደርግላታል እሱ? እቴ ፌስቡክ ላይ ዛሬ ኪዳነ ምሕረት ናት ደስ አይልም ብለህ ስለጻፍክ ደስ የሚላት ይመስላል? ይሄ አይደለም። አንተ ከእግዚአብሔር ጋር ስትሆን ነው ደስ የሚላት እመቤታችን። ወደ ቤተ መቅደስ መጠጋት፣ ተነስቶ ማስቀደስ መልመድ። ቁርጭምጭሚት ላይ ነን። ምን እንላለን ብዙዎቻችን እናቶች? እስቲ እጄ ልጄ ላቁርብ ይላሉ። እንዴ ሱቅ ነው እንዴ? ይሄ እኮ ለልጄ እጄ ብስኩት ልግዛ ነው የሚባለው ወዳጄ። እንዴ እኛስ? እሺ ጥሩ ለጥ ብለን ተኝተን እየተንከወከውን እየሮጥን ነው የምንመጣው እንደ ዳቦ ቤት። አያምልጠኝ ሊገቡ ሊመለሱብኝ ነው። ይሄ ነውር አይደለም? እንደ ክርስቲያኖች ከእግዚአብሔር ጋር በምስጢራት ሱታፌ ማድረግ አይጠበቅብንም እንዴ? ወደ ቤተ መቅደሱ መጠጋት አይጠበቅብንም እንዴ? አሁንም ትላንትም ነገም እዚሁ አውደ ምሕረት ጋር እንዳለን እንዳጨበጨበን በቃ ይበልቅ ዓለም ይለፍ። ይኸው አውደ ምሕረቱ የተዘረጋበትን ቦታ ይሁት በዚህ በጸጋው ዙፋንና በእናንተ መካከል ነው። የዚህ አውደ ምሕረት ኃላፊነት እናንተን ወደዚህ ጸጋ ምስጢር ማድረስ ነው። ወደ መቅደሱ ማንም ይሁን ማንም ወዳጄ፣ ለምን ክንፍ ያለው መልአክ አይቆምም? እዚህ ክንፍ ያለው አንተን የሚያደርስ እዛው እሱ ጋር ለሚያስቀርህ አይደለም። ጫማችን ስር እንድትቀሩ አይደለም ወዳጄ፣ ቀሚሳችን ስር እንድትቀሩ አይደለም። ወደ ጥልቁ የቤተክርስቲያን ህብረት እንድትገቡ ነው የተላክነው እኛ። ወደ ጥልቁ ይህን ጥልቅ ህይወት። ከዚያስ ምን እንሆናለን? አያችሁ፣ ውሃው በውሃው ዳር እንተ ተክልታ በመዋዘማይ በውሃ ዳር እንደተተከለች እንሆናለን። ያ ባህር ሲፈወስ በዙሪያው ብዙ ዛፎች በቀሉ። ህይወታችን ሲያድግ አያችሁ፣ ዛፎች ለሌሎች መጠለያ ነው። ዛፍ ታውቃላችሁ፣ መድኃኒት ነው። ዛፍ መጠለያ ነው። ዛፍ ቤት ነው። ክርስቲያኖችም እንዲህ ናቸው፣ እንዲህ ናቸው ክርስቲያኖችም። ወደዚህ ጥልቅ ህይወት ራሳችንን መምራት ይጠበቅብናል። ወደዚህ ጥልቅ ህይወት ከነገ ጀምሮ መታችሁ ስትማሩ እግዚአብሔር ሆይ ዛሬ በምሰማው ትምህርት ከህይወቴ አንድ ደረጃ ከፍ እንድል እርዳኝ በሉት። እሺ ክርስቲያኖች፣ እሺ በሉ፣ እስቲ በሉ፣ ከህይወቴ በሉ፣ አንድ ደረጃ ከፍ እንድል አግዘኝ። በምትሰሙት ቃል ሁልጊዜ ስትሰሙ እግዚአብሔር አንዳንድ ደረጃ እንዲያወጣችሁ ከፍ እያላችሁ ከክብር ወደ ክብር እንድትለወጡ መጸለይ፣ መትጋት፣ መጣር ይጠበቅብናል። ውሃውም ጥልቅ ነበረ። ወደ ጥልቁ የቤተ ክርስቲያን ህብረት ገብተን ለህይወት እንድንሆን መድኃኔዓለም አባታችን ይርዳን።